ያልታሰበ እንባ፣ የሶብር ጥግ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ እንደዚሁም አዝናኝ ታሪኮችን አካፈላችኋለሁ። ያልታሰበ እንባ ክፍል 4 የሶብር ጥግ። የሀና ልብ ሀዘን ተሰነጠቀ። እንባዋ እንዳይፈስ በግድ ተቆጣጠረችው። ልጆቹን እያየች አሁን የመሸሽ ወይም የመፍራት መብት እንደሌላት ተረዳች። የአሚሩን ንዛዜ፣ ያንን ታላቅ የሶብር ምስጢር አሰበች። እጆቿን ወደ ሰማይ አነሳች። በነፍሷ ትልቅ ክፍል ሆነ። ዱዓ አደረገች። ያ በአሚር ቢሮ ውስጥ ያነበበችው ታላቅ አያ ደግሞ በውስጧ ብርሃን ተቀጣጠለ። አላህ ባሪያውን በቂው አይደለንም። ሀና ራሷንም አበረታታ። እናቶች የሰጧትን ገንዘብ ፖርሳዋን ይዛ ወደ ማዕከሉ ሰራተኞች አመራች። ይህንን ገንዘብ ይዛችሁ አሁኑ ለልጆቹ የሚሆን ቀለብና ወተት ግዙ፣ ማዕከሉ አይዘጋም አለች በቁርጠኝነት። እኩለ ሌሊት ሲሆን ማዕከሉ በጸጥታ ተውጧል። ሀና በክፍሏ ውስጥ ሆና ብቻዋን ሆና መብራት አብርታ ያንን አረንጓዴ ፖስታ አወጣችው። ሰነዶቹን በድጋሚ ያገላበጠች ስትመለከት ከዚህ ቀደም ካሊድ ያላስተዋለችው አንድ ሌላ ትንሽ የታጠፈ ወረቀት ሰነዶቹ መሀል ወደቀ። ሀና ወረቀቱን አንስታ አነበበችው። ወረቀቱ በአሚር እጅ የተጻፈ ሌላው ምስጢራዊ መልእክት ነበር። ነገር ግን በዚህኛው ወረቀት ላይ የተጻፈው ነገር የሀናን ደም ሙሉ በሙሉ የሚያናዝዝ ነበር። ሀና እህት፣ ይህንን ሰነድ የምታነቢው እኔ በህይወት በሌለሁበት ሰዓት እንደሆነ አውቃለሁ። ማዕከሉን ለመታደግ ወደ ከተማዋ ትልቅ ነጋዴ መጋዘን መሄድ አለብሽ። እዚያ ውስጥ ካሉት ሰዎች መሀል አንደኛው የኔና ያንቺ የደም ግንኙነት ምን እንደሆነ ያውቃል። እውነታውም ጉዳዩም እሱ ነው። ሀና በድንጋጤ በእጆቿ አፏን ሸፈነች። አሚር የደም ወንድሟ ነው። ይሄ እንዴት ሊሆን ይችላል? እሷ እኮ ወላጅ አልባ ነኝ ብላ ነው ያደገችው። በዚህ ቅጽበት ከክፍሏ መስኮት ውጭ የሰው ኮቴ ድምፅ ተሰማ። በብርድና በፍርሃት በደነዘዘ ጣቶቿ ሰነዱን ወደ ደረቷ እያስጠጋች የክፍሏ መብራት ከውጭ በኩል ባለው ዋናው ፈውዛ ድንገት ጠፋ። ክፍሉ ሙሉ በሙሉ በጨለማ ተዋጠ። ከበሩ ጀርባ ደግሞ የቁልፍ መዞር ድምፅ ተሰማ። ነፍስ በምድራዊ ፈተናዎች ማዕበል ስትናወጥ ወደ ፈጣሪዋ የምታደርገው ስውር ስደት የሰላም ሁሉ መጀመሪያ ነው። ሶብር ማለት ክፍት በዙሪያ ግንብ ሰርቶ ሲያስጨንቅ ያንን ግንብ አልፎ የሚመለከተው የነጻነት አይን በውስጥ መቀረጽ መቻል ነው። በሀና ክፍል ውስጥ የነበረው ፍጹም ጨለማ የክፍሉን ጸጥታ ይብለጥ ክብደት እንዲታይ አድርጎታል። ከበሩ ጀርባ ያለው የቁልፍ መዞር ድምፅ በክፍሉ ውስጥ እንደ ሰይፍ ሲቀላ ሀና ያንን በአሚር ደም የተለወሰ አረንጓዴ ፖስት ወደ ደረቷ አጥብቃ አስጠጋችው። አሚር የደም ወንድሟ መሆኑን ያወቀችበት የእውነት ልቧ በሀዘንና በናፍቆት ክንፍ ቢያወጣም አሁን ግን ከፊቷ የተደነቀውን ስውር አደጋ መጋፈጥ ቀዳሚው ተግባሯ ነበር። በሩ በዝግታ ተከፈተ። ወደ ክፍሉ የገባው ሰው የኮቴ ድምፁ እጅግ የረጋና ጥንቁቅ ነበር። የሰውየው ጥላ በጨለማ መጋረጃ መሃል ወደ አልጋው አቅጣጫ ሲራመድ ሀና ትንፋሻቸውን አጥፊ መሬት ላይ ተንሸራታ ትንፋሿን አጥፍታ መሬት ላይ ተንሸራታ በመጋረጃው በግድግዳው መሃል ባለው ጠባብ ስንጥቅ ውስጥ ተሸሸገች። ጥቁር ጥላው ወደ አልጋው ተጠግቶ ብርድ ልብሱን በኃይል ገለበጠው። ክፍት መሆኑን ሲረዳ በንዴት ተነፈሰ። ወዲያውኑ በኪሱ የነበረውን ትንሽ የእጅ ባትሪ አብርቶ ወደ ክፍሉ መደርደሪያዎች፣ ጠረጴዛዎች ማማተር ጀመረ። የባትሪው ብርሃን ክፍሉን ሲያደርሰው
ሀና በብርድ በፍርሃት በደነዘዘ ጣቶቿን ሰነዱን እየጨበጠች የሰውየውን ፊት በትኩረት ተመለከተች። ይሄ ሰው ማዕከል ውስጥ ከሚሰሩ ታማኝ የምግብ አስተናጋጆች አንዱ ነበር። የዋናው ዳይሬክተር ቀኝ እጅ መሆኑን ስታረጋግጥ የክፋቱ ስፋት አስደነገጣት። ሰውየው የሀናን የገንዘብ ቦርሳ በጠረጴዛው ላይ ሲያይ በችኮላ ከፈተው። በውስጡ የነበሩትን ወረቀቶች እናቶች የሰጧትን ገንዘብ ገላብጦ ቢመለከትም የሚፈለገው አረንጓዴ ፖስታ እዚህ አልነበረም። ሀና ፖስታውን በጃኬቷ ውስጥ ደብቃው ነበር። የት አደረገችው ሲል ሰውየው በቁጭ በሹክሹክታ ተናገረ። ድንገት ባትሪውን ወደ መጋረጃው አቅጣጫ ሊያዞር ሲል ከውጭ የማዕከሉ ሰራተኞች ድምፅና በትናንሹ የቲሞች ድምፅ ክፍል ውስጥ የአንዲት ሕፃን የለቅሶ ድምፅ ተሰማ። ሰውየው ጊዜ እንደሌለው ተረድቶ ባትሪውን አጠፋና በጥድፊያ በበሩ በኩል ወጥቶ ተሰወረ። ሀና ከተሸሸገችበት ስትወጣ ጉልበቶቿ ዝለዋል። መሬት ላይ ተደፋች። ግንባሯ በላብ ተጠምቋል። አላህ ዛሬም በታላቁ ጥበብ ከክፋት ሰውሯታል። አሁን ግን በዚህ ማዕከል ውስጥ ለአንድ ሰከንድ እንኳን መቆየት እንደማትችል ተገነዘበች። ኻሊድ በሐሰት ተከሶ በቁጥጥር ስር ውሏል። እሷ ደግሞ እውነቷን ይዛ ብቸኛዋ ምስክር ሆናለች። በማለዳ ጨረር ከከተማዋ ስትነቃ ሀና ፊቷ በሂጃብ በአግባብ ሸፍና የአሚርን ኑዛዜ መመሪያ በማድረግ ወደ ከተማዋ ምስራቃዊ ጫፍ ወደሚገኘው የንግድ መጋዘን አካባቢ ደረሰች። አካባቢው በንግድ ሰራተኞች በጭነት መኪናዎች የተጨነቀ ነበር። ወደ መጀመሪያው ትልቅ መጋዘን ቢሮ ስታቀርብ በከፊል የተከፈተው የብረት በር በከፊል ከተከፈተው የብረት በር በኩል የሚወጡ ድምጾች ሰማች። ድምጾቹ የማዕከሉ ዋና ዳይሬክተር እና የአንድ ሌላ በዕድሜ የገፉ ባለጸጋ ነጋዴ ነበሩ። ሀና ሳታውቀው ቆም ብላ ማዳመጥ ጀመረች። ክብር ሆይ ይላል የዳይሬክተሩ ድምፅ። ፍጹም አንገብጋቢነት በታየበት ቃና ኻሊድ በቁጥጥር ስር አውለነዋል። አሁን የአረንጓዴው ፖስት በእጆቹ ከገቡ ማዕከሉ ወደ ግል ይዞታ ለመቀየር እርዳታዎቹን ሙሉ በሙሉ ወደ እርስዎ አካውንት ለማዞር ምንም የሚያግደን ነገር የለም። በአሚር ስም የሚመጣው ገንዘብ ቀላል አይደለም። ባለጸጋው ነጋዴ በረጅሙ ተነፍሰው በዝግታ መለሱ። አሚር ይሄንን ሴራ ደርሶበት ለሕግ ሊያቀርብ ሲሞክር የደረሰበት ታውቀዋለህ። አሁን ያቺ ልጅ ሀና ሰነዱን ይዛ ከሆነ ጉዳይ ወደ ሌላ መስመር ከመሄዷ በፊት በአስቸኳይ ሰነዱን ከእጇ ላይ መቀማት አለብን። ሀና የሰማችውን ማመን አቃታት። ማዕከሉ በገንዘብ ይረዱ የነበሩት እሷ አንድ ሁለተኛ አባት የምታከብራቸው እነዚህ ባለሀብት ከዳይሬክተሩ ጋር በመሆን የየቲሞቹን መብት ለመቀማት አሚርን ለማጥፋት የሰራው መሪ የነበሩት እሳቸው ናቸው። ታሪኩ በጥቅምና በስግብግብነት የተሞላ ማህበራዊ ክህደት ነበር። ሀና በድንጋጤ ወደ ኋላ ስታፈገፍግ በእጁ የያዘችው ቦርሳ ከበሩ ግድግዳ ጋር ተጋጨ። ድምፁ በቢሮው ውስጥ ለነበሩ ሰዎች ተሰማ። ዳይሬክተሩ በድንገት ዙረው በሩን ሲመለከቱ የሀና ሂጃብ መሸሽ አዩ። ማነው እዚህ ያለው? ያቺ ልጅ ናት፣ ያዟት ሲሉ ጮሁ። ዳይሬክተሩ መጋዘኑ ውስጥ የነበሩ ጠባቂዎችን እውነት የሰማችውን ሀናን ለማስቆም ወደ በሩ በፍጥነት መራመድ ጀመሩ። ፍትህ በምድራዊ ጉልበተኞች ስትተናነቅ፣ ሰማያዊ ጥበቃ ግን በስውር መንገድ ለአቅመ ደካሞች መጠለያ ያዘጋጃል። ሶብር ማለት በጠላቶች መካከል ስትተከበር እና በመውጫዋ ስትጠብህ ነው። የፈጣሪህን ሰፊ እዝነት ማምለጫ መንገድ በተስፋ መጠበቅ ነው። የዳይሬክተሩ ጩኸት በመጋዘኑ የብረት ግድግዳዎች ላይ አስተጋብቶ የሀናን ልብ አቆመው። ሁለት የጽኑ ጥበቃ ሰራተኞች ወደ በሩ በፍጥነት ሲያመሩ የሀና የፍርሃትና ሽባነት አሸንፏት ለአንድ ቅጽበት ደነዘዘች፣ ቆመች። ነገር ግን የአሚርን አደራ በደረቷ ላይ ያለውን አረንጓዴ ፖስታ ጥንካሬ ሰጣት። ወደ ኋላዋ ዙራ በጭነቱ ተሽከርካሪዎች መካከል ባለው ጠባብ መንገድ ላይ በተጣደፈ እርምጃ መሮጥ ጀመረች።
ይቺ ልጅ ናት አታስመልጧት። የዳይሬክተሩ ድምፅ ይብለጥ እየተቃረበ መጣ። መጋዘኑ ሰፊና በእቃዎች የተጨናነቀ መሆኑ እንደ ሀና ስውር መደበቂያ ቢሆንላትም አካባቢውን በደንብ ሳታውቀው ባለመቻሏ ግን መንገድ እየፈተናት ነበር። ልቧ በከፍተኛ ሁኔታ እየመታ ሂጃቧን አጥብቃ ይዛ ወደ ዋናው መውጫ አመራች። ነገር ግን ከዋናው በር ላይ ሌላ ኃይል ቆሞ ስለነበር መንገድ ተዘጋ። በዚያ ጭንቅ ሰዓት በትልልቅ የእህል ክምሮች ጀርባ አንድ በዕድሜ የገፉ የጭነት አሽከርካሪ እቃዎችን ሲያራግፉ አየቻቸው። እኒህ አዛውንት አሚር በሕይወት እያለ ወደ ማዕከሉ እህል የሚያመላልሱ ደግሞ ሰው ነበሩ። ሀና በድንጋጤም በእንባ ተውጣ ወደ እሳቸው ተጠጋች። አባባ እባክዎ እርዱኝ አለች ድምጿን እየተንቀጠቀጠ። አዛውንቱ የሀና ሁኔታ ከበስተጀርባቸው የሚሰማው የጥበቃ ድምጾች ሲሰሙ ነገሩ ገባቸው። ልጄ እዚህ ውስጥ ግቢ በማለት በተሽከርካሪው ጀርባ ባለው ባዶ የእህል መጫኛ መካከል ሸሸጓት። በሸራ ሸፈኗት። በጥቂት ሰከንዶች ውስጥ ጥበቃዎች ዳይሬክተሩን ወደ ቦታው ደረሱ። እዚህ የመጣ ሴት አላያችሁም ሲሉ ዳይሬክተሩ አዛውንቱን በጥብቅ ጠየቀ። አዛውንቱ ፊታቸውን አረጋግተው እኔ ዕቃዬን እያስተካከልኩ ነው፣ ማንም የመጣ የለም፣ ወደዚህ መጋዘን የሄደች ይመስለኛል በማለት ወደ ተቃራኒው አቅጣጫ አመላከቱ። ዳይሬክተሩ ጠባቃዎቹን ሲያሯሩጡ ወደ የተባለው አቅጣጫ በፍጥነት ሄዱ። ሀና በተሽከርካሪ ውስጥ ሆና በትልቅ እፎይታ ተነፈሰች። አዛውንቱ ተሽከርካሪውን አስነስተው ከመጋዘኑ ግቢ በሰላም ከወጧት በኋላ በከተማዋ ጥግ ባለ ጸጥተኛው መንገድ ላይ አቆሟት። ሀና የእህሉ መጫኛ ውስጥ ወጥታ ለአዛውንቱ ትልቅ ምስጋና አቀረበች። ልጄ አሚር መልካም ሰው ነበር አሏት። እዛው ባዘኔታ ያ ባለሀብቱ ዳይሬክተሩ ማዕከል ለመቀማት ለረጅም ጊዜ ሲያሰር እንደነበር አውቃለሁ። አሁን ከተማዋ ለእርሻ አስተማማኝ አይደለችም። በቁጥጥር ስር የዋልነውን ያንን ወጣት ካሊድን ለማዳን እውነት ለህግ ለማቅረብ ጠንካራ ጠበቃ ያስፈልግሻል አሏት። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በጣም ደስ የሚል ታሪክ ነው። የሶብር ጥግ ይላል። ሶብርን የምናይበት አንዳንድ ሶብርን የሚፈታተኑበት ነገሮች አሉ። ስለዚህ አብረን እስኪ እናዳምጠው።